በዚህ ማቴሪያል ተሰራ የሚባል አይደለም እግዚአብሔር። እሺ የጎደላቸው ምንድን ነው? ከአንተ የሚለያቸው ምንድን ነው? በአካል ከሰውነት ክፍሎች የሚጎላቸው ነገር አለ እነሱ ከጾታ በስተቀር ሁሉም አላቸው። እንትኑ ነው እኮ ምልን ያው የሚመስሉት እኛ አሻንጉሊት እንደማለት ነው እኮ ራሳቸውን የመሰለ አሻንጉሊት ነው የሰሩት። እኛ እኮ አሻንጉሊት እንከሰል። ስለዚህ እናንተ ስለዚህ ትንንሾቹ እግዚአብሔር ናቸው ማለት ነው አይደለ? በአካል የሚመስል የሚመስል በቃ ልክ አሁን አንተ ለምሳሌ ፎቶ ትነሳለህ አይደለ? ልክ አንተንም ይመስላል ፎቶክ። ስለዚህ እንደ ልክ እግዚአብሔርም እኛን ይመስላል። የእሱ ፎቶ ነን ማለት እኮ ነው ባጭሩ። ፎቶ ኮፒ ጀማ። እሺ መርሐባ። እሺ መርሐባ። እሺ አሁን ደግሞ እኛ ስለዚህ በአጭሩ አንተ መልስክ በትክክል አሁን እርግጠኛ ለመሆን አላህ አንድ አካል አለው ማለት ይቻላል። አካል ሲባል ትርጉሙ ከገባ በዚያ መሰረት ነገር ግን መለኮታዊ አካል አላህ አንድ መለኮታዊ አካል አለው። ሰዋዊ የሆኑ የሰውነት ክፍሎች ወይንም አካላዊ እሱማ አይታወቅም ብለሃል እኮ እሱንማ እንገልጽሃል። አላህ አንድ መለኮታዊ አካል አለው ማለት ይቻላል። አንድ መለኮታዊ ረቂቅ የሆነ መለኮታዊ ማንነት አለው አላህ ሱብሓነሁ ወተዓላ። አንዳንዶቹ መለኮታዊ አላህ መለኮት ነው ይባላል እንጂ መለኮታዊ አካል አለው ይባላል እንጂ አንድ መለኮታዊ አካል አለው አይባልም። ስላለ አንድ ነው እሱ። በማንነቱም በምንነቱም አንድ ብቻ ነው አላህ። ሁለት ማንነት ወይንም ሁለት ምንነት የለውም እርሱ። አላህ ስብሐነ ወተዓላ አንድ ነው ስንል ጊዜ ከምን አንጻር ነው ተብላችሁ ብትጠየቁ በማንነቱም በምንነቱም በሏቸው። ገብቷቸዋል። በክርስትና በባህሪውም በአካሉም ማለት እኮ ነው። በማንነቱም በምንነቱም አላህ ስብሐነ ወተዓላ አንድ ነው። በክርስትና ስትሄዱ ጊዜ ምንድን ነው? በምንነቱ አንድ ሲሆን በማንነቱ ሶስት የሆነን አምላክ ነው የሚያመልኩት። እንዴት እንደሆነ ላስረዳቸው። እውነተኛ ይሰማሃል አይደለ? ያው አሁን ስለ አላህ ቀድሜ ላስረዳህና ከዚያ በኋላ በክርስትና ላይ ስላለው እግዚአብሔር ስለሚባለው አምላክ ደግሞ አስረዳሃለሁ። አላህ ስብሐነ ወተዓላ በማንነቱም በምንነቱም አንድ ብቻ ነው ስንል ጊዜ በምሳሌ ላስረዳቸው። አንተ ማነህ? ማነህ ትባል ማነህ? ማነህ የሚለው እኮ ይሄ ማነህ ማለት እኮ ስምህ ማን ነው ማለት እኮ ነው። ማንነት ይባላል እሷ። ማነህ ብትባል ያ የማንነት የስምህ መገለጫ ማን ትባላለህ? ስሜ እኮ ማንነት አይደለም እሱ ስሜ እኮ መጠሪያ ነው እኮ። መጠሪያ እኮ ማለት ማንነት ማለት ነው። ማነህ ብትባል አንተ ማነኝ ነው የምትለው። ስሜ እኮ እንዴ ሚካኤል ቢሆን እኮ ማንነቴ ሚካኤል ሊሆን እኮ እሱ ስም ነው። እሱ እኮ ስም ማንነት ነው። እሱን ነው እያልኩኝ ያለት። እሺ ምንድነህ? በሌላኛው ምንድነህ? ሰው ነው። ማነህ ግን ማነህ የሚለው ማንነት አይሆንም። ማነህ ማለት ስም ማነው ነው። ማንነት ስትል ግን ውቅር የተሰራበት ውቅር ስለሚሄድ እሱ አይደለም። ማነህ ብትባል አንተ ስምህ ማነው ነው የምትለው። ማነህ ብባል ስሜን ነው የምጠራው። ማነህ የሚለው ራሱ ስምህ ማነው ስለሆነ ቃሉ እኮ ማንነትህን ስምህን የሚገልጽ ነገር እኮ ነው። አንተ ማነህ ብትባል ማንነትህን የሚገልጽ ስሜ እኮ ማንነትህን አይገልጽም። ይገልጻል። እንዴት አድርጎ ይገልጻል? አሁን ስሜ ሚካኤል ቢሆን ማንነቴ ሚካኤል ነው ማለት ነው። ወደ እሱ እንመጣለን። አንተ ያን መልአክ ነህ እያልኩኝ አይደለም። ሚካኤል ስትባል ጊዜ በፈጣሪ ሰው ማንን ነው የስምህ መገለጫ? ስምህ የማንነትህ መገለጫ ነው እርሱ። ማነህ ብትባል አንተ እኔ ማነህ ብባል ሁሱ ነኝ እላለሁ። ምንድነው? እኔም ሁሱ በሆነ ሰው ምን ልትሆነው? ሁለት ማንነታችንም አንድ ሊሆን እኮ ነው። ስሜ ሁሱ ቢሆን ስለሌላ ስለ አንተ አንድነትና መለያየት አይደለም። የማንነትህ የአንተ መገለጫ ነው ስምህ። ይወጣል አይደል? አንተ ምንድነህ ብትባል መጠሪያ ነው ስሙ ሁሱዬ። ይኸውልህ እቺ ነገር ሲያወዛግቡኝ ነው የሚገወሰው። እሺ ማንነትና ምንነት። ማንነት ማለት የአንድ አካል መገለጫው ወይንም መሰየሚያው ነገር ነው። ገብታችኋል አይደል? ምንነት ማለት ደግሞ ለምሳሌ እኔ ምንድነህ ብባል ሰው ነኝ ይላለሁ። ይሄን ያውቃል እርሱ። እኔ ሰው ነኝ። አላህስ ምንድን ነው ቢባል ምንድን ነው? መለኮት ነው ወይንም አምላክ ነው። እኔ ግን ሰው በምባልበት በምንነቴ ሰዎች ይጋሩኛል አይጋሩኝም? ወይንስ ብቸኛ ነኝ? መልሶ ይሄንን እኔ በምንነቴ ብቸኛ ነኝ ወይንስ አይደለሁም? ሰው ነኝ ምንነቴ አይደለ? ብቸኛ ነኝ አይደለሁም?
ብቸኛ አይደለሁም። ከኔ ጋር የሚጋሩኝ በርካታ ፍጥረት አለ ዓለም ላይ ያለ ሁሉ። አላህስ በምንነቱ ምንድን ነው? መለኮት ወይንም አምላክ ነው። በዚህ በአምላክነቱ በመለኮትነቱ ላይ የሚጋራው ሌላ አለ ወይንስ የለም? መልሱ። በምንነቱ የሚጋራው ሌላ አለ? የለም። የለም። አያችሁ አይደለ? ስለዚህ አላህ አንድ ነው ስትሉ ከምን አንጻር ነው ሲሏችሁ፣ በማንነቱም በምንነቱም። ምንነቱ ምንድን ነው? መለኮት። በመለኮትነቱ ስንት ነው? ብቸኛ ነው። ማስረጃ አላችሁ ወይ? አዎ፣ ነፍ በቁርአን ላይ አላህ በቁርአን ላይ ስለ ራሱ ሲናገር ወኢላሁኩም ኢላሁ ዋሂድ አለ። እኔ አምላካችሁ አላህ አንድ አምላክ ነኝ፣ ላኢላሃ ኢላሁ ከእኔ በስተቀር ሌላ ማንም አምላክ የለም አለ። በመለኮቱ ላይ አንድ ብቻ ነኝ እያለ ገልጾታል። አንድ ነው ስትሉ ከምን አንጻር ነው? ከምንነቱ አንጻር ብቸኛ ነው። ሌላ ማንም አጋር የለውም። ታቸዋላ ማን ነው ብትባሉ የአምላካችሁ ማን ነው የምንለው? ማን ነው አምላካችሁ? ማንነት ይባላል። እርሱ ማን ነው? መልሱ። አምላካችሁስ ማን ነው? አላህ። አያችሁ አይደለ? አላህ በሚለው በማንነቱ የሚጋራው ሌላ አላህ የሚባል አለ የለም? ዓለም ላይ አላህ የሚባል በዚህ በማንነቱ የሚጋራው አለ የለም? መልሱ። አላህ በሚለው በማንነቱ የሚጋራው አለ የለም? አያችኋል። ሌላ አላህ የሚባል አለ የለም? የለም። እሺ አላህ በሚለው በማንነቱ ብቸኛ እንደሆነ አንድ ብቻ እንደሆነ ማስረጃ አላቸው ይህ በቁርአን ላይ? አዎ አለ። የቱ ጋር? ኢነኒ አነላህ ላኢላሃ ኢላ አና አለ። ወይንም ቁል ሁወ ላሁ አሐድ በል እርሱ አላህ ስንት ነው? አንድ ብቻ ነው አለ። ሌላ ሁለተኛ አላህ የለም። አየ። ስለዚህ አላህ ስብሐነሁ ወተዓላ በማንነቱም በምንነቱም አንድ ብቻ እንደሆነ ገልጿል። እሺ ነቢያቶችስ ይህን ገልጸዋል ወይ? ማስረጃ አለ በቁርአን ላይ? አዎ አለ። ዒሳ ክርስቶስ ምን አለ? አላህም በማንነቱ ማንም እንደማይጋራው ወኢነ አላህ ረቢ ወረብኩም ፈዕቡዱ ሀዛ ሲራጡ ሙስተቂም፣ የእኔም ጌታ የእናንተም ጌታ